ቅዳሜ ከሰዓት በጣም ደስ የሚለን ሰዓት ነው። ቤተሰቦችን የምናገናኝበት ሰዓት ነው። አናንያ መስፍን ደግሞ ከወራት በፊት እናቱን ለመፈለግ እዚህ ቅዳሜ ከሰዓት ስቱዲዮ መጥቶ ነበር። ዛሬ በድጋሚ መጣል። እንኳን ደህና መጣ አናንያ። እንኳን ደህና ቆያች። አናንያ ከዚህ ቀደም ከአንድ ወር በፊት እናቱን ለመፈለግኛ ጋር መጥቶ በነበረ ሰዓት ከሱ ጋር አድርገን የነበረውን ቆይታ ተመልክተን ተመልሰን እንመጣና ወደ ዛሬው አዲስ ነገር እንሄዳለን። አብራችሁ ቆዩ። በእርግጥ ያለ እናት መኖር በጣም ከባድ ነው። ያለ እናት መኖር የሚያውቅ ያውቀዋል። እኔ ከዚህ በኋላ ከሷ ምንም አልፈልግም፣ ካንቺ ምንም የምፈልገው ነገር የለም። ግን እናትነትሽን ብቻ ያው እናት ባለመኖሯ ብዙ የምታጩ ነገር አለ። በዚህ ሰዓት ምንም የምጠይቃት ጥያቄ እንኳን ደስ አለ። አናንያ እንደዛ በጉጉት ስትጠብቃት የነበረችው እናትህን ያገኘው እስቲ እያትና አቀፋት። ወይንሸት ልጅሽ ነው? አዎ። ግን እንደ እናትና እንደ ልጅ እንደነፋፈቀ አይደለም ስትገናኙ ያየሁባት ስሜት። በእውነት ቀፊ ውስጥ አንዴ ልጅ እሺ፣ እውነት